እንዴት ናችሁ ውድ የቻናሌ ቤተሰብ? ዛሬ ደግሞ በአዲስ ቪዲዮ ተመልሼ መጥቻለሁ። ስለዚህ ዛሬ ደግሞ የማሳያችሁ ዶዞ ላይቭ እንዴት አድርገን ልጆችን ሆስት እና ኤጀንት እንደምናደርግ ዛሬ አሳያችኋለሁ ማለት ነው። ስለዚህ ይህንን ቪዲዮ እስከ መጨረሻ ተከታተሉ። የዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ ማድረጉን እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንገባለን ማለት ነው። አሁን እዚህ ጋር እንደምትመለከቱት ዶዞ ላይ የሚለውን አንድ ጊዜ ጭኜ እገባለሁ ማለት ነው። እንደዚህ ከገባሁኝ በኋላ ሰርች አድርጎ እንደዚህ ያመጣልኛል። እስከ መጨረሻው ይሄንን ቪዲዮ ተከታተሉኝ። ይሄ የዚህ አፕሊኬሽን ሊንክ ከፈለጋችሁ ኮሜንት ስር ላይ አስቀምጥላችኋለሁ፣ ገብታችሁ መስራት ትችላላችሁ ማለት ነው። እና እዚህ ጋር አሁን እንዴት አድርገን ሰዎችን ኤጀንት እና ሆስት እንደምናደርግ ቀጥታ ይሄንን ቪዲዮ እስከ መጨረሻው ተከታተሉ፣ አሳያችኋለሁ ማለት ነው። እና አሁን ቀጥታ የት ነው የምንሄደው? እዚህ ጋር እንደምትመለከቱት እንትን ምትላለች እዚች ጋር አለች ማይ ፕሮፋይል የምትለዋለች። ማይ ፕሮፋይልን አንድ ጊዜ እንነካታለን። ማይ ፕሮፋይል የምትለው አንድ ጊዜ እንነካታለን። እዚህ ጋር አሁን የሚያሳየኝ የኔን እንትኖችን ያሳየኛል። እዚህ ጋር እኔ ቤንሲ ያለኝ ኮይን የለኝም። እዚህ ጋር ሪዋርድ የሚለው አለ። እዚህ ጋር ደግሞ ራንክስ የሚለው አለ፣ ስቶሪስ የሚለው አለ፣ ኢንቫይትስ የሚለው አለ። አሁን ለጊዜው እቺ ኢንቫይት የምትለው አትሰራም። ስለዚህ ገና አንዳንድ ነገሮች ይቀራሉ። ስለዚህ እሱ ተስተካክሎ እስኪመጣልን ድረስ ሌላ ሊንክ አለን እኛ ጋር። በዛ ሊንክ እየገባችሁ አፑን ከፕላይ ስቶር ማውረድ ትችላላችሁ ማለት ነው። እና አሁን ቀጥታ ወዴት ነው የምንሄደው? ቀጥታ እዚች ጋር ኤጀንት የምትለዋለች፣ ደግሞ ሌላ ደግሞ ምንድነው ሆስት የምትለዋለች። እዚች ጋር ኤጀንት የምትለዋለች፣ እዚህ ጋር ሆስት የምትለዋለች፣ እዚህ ጋር ደግሞ ኤጀንት የምትለዋለች። እና ቀጥታ አሁን የት ነው የምንሄደው? ልጆችን ኤጀንት ወይ ደግሞ ሆስት ለማድረግ ቀጥታ ከላይ እቺ ስክሪፕቶ ምልክቷን አንድ ጊዜ እንነካታለን። ስክሪፕቶ ምልክቷን ከነካን በኋላ ቀጥታ ወደ ሌላ እንትን ያመጣልናል ማለት ነው። እዚህ ጋር እንደምትመለከቱ ዋናው ነገር እዚህ ጋር ነው። ልጆችን ሆስት ለማድረግ ወይ ደግሞ ኤጀንት ለማድረግ ነው ዋናው። እዚህ ጋር አሁን ያለው ኤጀንት ልጆችን ለማድረግ የሚያስፈልገን ምንድነው? እዚህ ጋር ያሉትን በሙሉ ማሙላት አለብን። አንደኛ እዚህ ጋር ስማችን አለ፣ የኔ ስም ነው። እዚህ ጋር ደግሞ ኢሜል ወንድ ነኝ። እዚህ ጋር ደግሞ አመት ምህረታችን እዚህ ጋር ይጠይቀናል። እዚህ ጋር ኢትዮጵያ ነው። እዚች ጋር ደግሞ ስልክ ቁጥራችን ዋናው ነገር እዚች ጋር ነች። እቺኛዋን ማስተካከል አለባችሁ። ዋትስአፕ ላይ ስልክ ቁጥራችሁ ዋትስአፕ ላይ ያለው ስልክ ቁጥር ተመሳሳይ መሆን አለበት እዚህ ጋር። ስለዚህ እዛ ጋር ዋትስአፕ ላይ ያለውን ስልክ ቁጥራችሁን አውጥታችሁ እዚህ ጋር ማስገባት አለባችሁ። ከዛ በኋላ ምንድነው የምታደርጉት? መጀመሪያ ፕላስ 251 ካላችሁኝ በኋላ 0 ሳታስገቡ 9 ብላችሁ ትቀጥላላችሁ ማለት ነው። ከዛ እዚች ጋር ያለችዋን ሴቭ ኤክስቼንጅ ብትላለች። ሴቭ ኤክስቼንጅ ብትለውን አንድ ጊዜ ትነካላችሁ ማለት ነው። ከዛ ከላይ እዚች ጋር እዚህ ከላይ እንትኑ አካባቢ እዚህ ጋር አካባቢ ምንድነው ብሎ በሰማያዊ ሰክሰስፉል ብሎ ያመጣላችኋል ማለት ነው። ከዛ እዚህ ጋር አሁን እኔ ሴቭ ስላደረኩኝ የኔ እንትን ያመጣልኛል። አሁን ቀጥታ ይሄንን ካሳያችሁ በኋላ እንዴት አድርገን ልጆችን ሆስት እንደምናደርግ ላሳያችሁ ማለት ነው። ሆስት ለማድረግ እዚች ጋር ሆስት የምትላለች አንድ ጊዜ ሆስት የምትለውን አንድ ጊዜ እንነካታለን። ከዛ እዚህ ጋር አሁን እኔ ሆስት ያደረኩት ልጆች እዚህ ጋር አሉ። በዚህ በ7 ቀን ውስጥ ሆስት የተደረጉ ልጆች 4 ናቸው። ከዛ በፊት የተደረጉ ልጆችም አሉ። ስለዚህ እዚህ ጋር ሆስት በሚለው ላይ ምንድነው የምናደርገው? እዚች ጋር የራሳችን አይዲ እናስገባለን። እዚህ ጋር ደግሞ ሆስት ለምናደርገው ሰውዬ አይዲ እዚህ ጋር እናስገባለን ማለት ነው። ከዛ በኋላ ምንድነው ቀጥታ እኛ ካስገባን በኋላ እዚህ ጋር ሰማያዊ ነገር ያበራልናል እዚች ጋር ማለት ነው። ከዛ አድ ሆስት ምድን ሰርች ከዛ በኋላ ሴቭ እናደርገዋለን ማለት ነው። ከዛ እንደዚህ እያደረገን አሁን በዚህ ሳምንት ደግሞ ይሄ አፕዴት ተደርጎ ሁሉም ነገር አልቆ ስራ ቀጥታ ስለሚጀምር ይሄንን ያጀመራችሁ ልጆች ካላችሁ ቶሎ ጀምራችሁ ከዚህ አፕሊኬሽን ብትሸቀሉ በጣም አሪፍ ነው። በጣም ምርጥ ፕላትፎርም ነው። አዲስ ስለሆነ እኛም ብንጠቀም ለብዙዎቹ ሼር ብናደርግ አሪፍ ነው ብዬ ነው። ስለዚህ ይሄንን ምንም አይነት ስህተት የምታደርጉት ከሆነ እዚህ ጋር ኤጀንት የሚለው ላይ መታችሁ ሁሉ ነገር ማስተካከል ትችላላችሁ ማለት ነው። እና የዚህ አፕሊኬሽን ሊንክ ከፈለጋችሁ እንደ ቅድም እንዳልኳችሁ ከስር አስቀምጬላችኋለሁ። እሱን ነክታችሁ ከፕላይ ስቶር አውርዳችሁ ከኔ ጋር መስራት የምትፈልጉት እዚህ ጋር ያስቀመጥኳችሁ የኔን አይዲን ተጠቅማችሁ ሆስት ሆናችሁ ከኔ ጋር መስራት ትችላላችሁ ማለት ነው። ሆስት ለመሆን ደግሞ እዚህ ጋር አሁን እንዳያሳያችሁ እዚች ጋር ያለችዋን አንድ ጊዜ ሆስት የራሳችሁ እዛ ጋር እናንተ ጋር ማይ ኤጀንት የሚለው ነገር ሊኖር ይችላል። ስለዚህ
ከዛ እሱን ከነካችሁ በኋላ የኔን አይዲን ታስገባላችሁ ማለት ነው። ስለዚህ የኔን አይዲን እዚህ ጋር አስቀምጬላችኋለሁ። እሱን ተጠቅማችሁ ከኔ ጋር መስራት ትችላላችሁ ማለት ነው። እና ጥያቄና አስተያየት ጥያቄ ካላችሁ እዚህ ጋር የቴሌግራም ሊንክ የቴሌግራም እንትን አስቀምጥላችኋለሁ። እሱን ነክታችሁ እሱን ተጠቅማችሁ ከቴሌግራም ከኔ ጋር ማውራት ትችላላችሁ ማለት ነው። እና ይሄንን ይመስላል ውዶቼ። በሚቀጥለው ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። ባይ